ቤተሰብ ምሳሌ 78ን ይዤላችሁ ከች ብያለሁ ማለት ነው። እንግዲህ የብሩክ ወንድም ብሩክን ይዤ ካልመጣሁኝ እዚህ ቤት አልመጣም ብሎ ሂዶ ነበር ያቆመው በቀደም። እንግዲህ የብሩክ ወንድም መድብል እስከ መቼ ፈርተህና ተንቦቅቦቀ ይሆናል? ጓደኛ ተይዟል፣ ወንድሜ ተይዟል። ስለዚህ ለምንድን ነው አግዘኝና በጋራ የማንጥለው እያለ ነው ይገኛል። ዝና ጋር የተያያዘ ነው የወንድሜ መጥፋት። አዲስ ነገር አለ ወይ ሲለው መጎስ እንግዲህ ከዝና ጋር መያያዙን የወንድሙ መጥፋት ነግሮታል። አንተ ከምገምተው በላይ መጎስ እነዚህ ሰዎች በጣም አደገኛ ናቸው እያለው ነው። እንግዲህ በጣም ስር የሰደዱ ማፊያ መሆናቸውን በዚህ መልኩ ተረድተናል። አደገኛ ወንጀሎች ላይ ሰራ ብላለች። እሱን 5% አታውቅም ብላለች። ጋር ግንኙነት እንዳለው እንግዲህ መድብልን መጎስ እንዴት አወቅ አንተ ከእሱ ጋር መያያዙን ሲለው በመሀሌት እህት ነው ያወቅኩት ሁሉንም ነገር እያለ እየነገረው ነው። እንግዲህ ወንድሜን አንድ ነገር ቢያደርጉት ለመግደልና ለማጥፋት እዚች ምድር ላይ 2 ቀን ብቻ ነው የሚፈጅብኝ እያለ ነው መድብል። እንግዲህ መድብል እንደሚታወቀው ጀግና ነው ማለት ነው። እሷ የዝና ሚስጥረኛ ናት። እሷ ስለ ብሩክ ብዙ ነገር ልታውቅ ትችላለች። እንግዲህ መሀሌትን መጠቀም አለብን እያለ ይገኛል መድብል። መሀሌትን ይዘን ማስለፍለፍ አለብን፣ ብዙ መረጃዎችን መልቀም አለብን እያለ ነው። በእጃቸው ማስቀመጥ ነው። ቀድመን ትልቁን አሳ ለመያዝ ቀድመን ትንንሹን አሳ መያዝ ይጠበቅብናል። ምክንያቱም ወደ ትልቁ አሳ ትንንሹን አሳ ስንወረውር ይመጣሉ እያለ ነው። ነገ ሰው አግኝቻለሁ እያልሽ ብዙ ይጠቀም። እንደዛ ነው የማደርገው። ከዚህ በኋላ መረጃ በቀላሉ አይሰጥም። እንግዲህ ቀላል መረጃ በትንሽ ገንዘብ አልሰጥም። ሚስጥሬን እየደበቅኩኝ ገንዘቤን መነዝራለሁ በመረጃ። ከዚህ በኋላ መተዳደሪያዬ መረጃ ማቀበል ነው እያለ ነው ወይዘሮ መሀሌት። እንግዲህ የሚገርም ነው። እንግዲህ የመሀሌት እህት የዝናን አግቢው ብልሽ እምቢ አልሽ ስትላት እሱ ግግም ያለ ነው። በፍጹም እኔ ጋር ምንም ነገር ማድረግ አይፈልግም ስትለው ስልብ እንዳይሆን አላለችም። መዚቱ ላይ ጠፋችሁ ለዛ ይሆናል። እናስ ያሉ ሀብት ያለው ሰው አልፈልግም ይባላል። በዛ ላይ ደግሞ ልጅም አልወለዱም። ልጅስ አይፈልግም ለምን? እንግዲህ ዝናን ስልብ ነው፣ ስልብ ቢሆን ነው አልፈልግም በቃኝ ብላሉ ላይ ሄደችው እያሉ ነው። ልጅም አልወለዱም ስትላት ልጅ እንኳን እሱም አይፈልግም ብለው አረፈ። እንዴት ነው አባቴን አግኝቼ እናቷ የሞተችባት በግ እንድመስለው ነው የፈለግሽ? ምችትናል በቃ ሲብለሽ መፍራት እኮ። እንግዲህ ዳጣ ቤተሰቦቿ በጣም ደስተኛ ናት። በጣም አምሮብሻል እኮ ቤተሰቦችሽን ካገኘሽ በኋላ ስትላት፣ እንዴ ቀላል ያምሩብኛል እንዴ ዝም ብሎ እኮ መብላት ብቻ ነው አላለችም። ምስኪን በጎዳና ላይ ተንከራታ መብላት ስታገኝ ምን ትበል? ደስ ይላል። ብቸኝነት ባርነት በጣም ይመስላል። እንግዲህ ሰው ማግኘት እንዴት ደስ ይላል እያለኝ ነው ዳጣ። ዘመዶቿን በማግኘቷ ደስተኛ ናት። ምክንያቱም ሰው ያጣ ብቻ ነው ሰው የሰው ሚዛኑ የሚለካው ማለት ነው። የተለየ ማንነት ጥያቄ፣ የቤተሰብ ጥያቄ። እንግዲህ ምሳሌ ዝልል ዝልል እያለኝ ስመጣ አባትሽ ጠፍቶ አንቺ ትዘለያለሽ አይደል በማለት እንግዲህ ዳጣ አመለጣት በሚያሳዝን ሁኔታ። እንግዲህ ዳጣ ምንም ነገር አትደብቅም። ያው ትዝም አላላትም። አንዳንዴ የምወረውረው ቃላት ትዝም የማይላት ነው። እንደ ልቧ እያወራች ስላደገች እንግዲህ መድበልና መጎስ መሀሌትን ፍለጋ ወጥተዋል። መሀሌትን ለመያዝ ትረዳን የሆነ ኤፍራታ እያለ ነው። እንዴ ኤፍራታ እንዴት ትረዳለች? መጠቆም ያለችበትን ሁኔታ ልጠቁመት ትችላለች እንጂ እንዴት እህቷን ተባብራ ልታስይዛት ትችላለች እያለው ነው። ግን ማለትን ለመያዝ ዳጣ ታስፈልገናለች። ዳጣ እንደውም የቆየ ቂም አላት ከእሷ ጋር በጣም አሪፍ። እንግዲህ መሀሌትን ለመያዝ በር በር እየጠበቁ ይገኛሉ። እና ብሩክ ከሌለ ለምን ቅድስት ይዛት ቆም መጣው ቤታቸው ሄደሽ ብሩኬት እንዳለኩ አይታወቅም። ቤታቸው እንግዲህ ብሩክ እነ ብሩክ ቤት ፍርድ ቤት ስላልመጡ ወረቀት ይዤ የላቸው እሄዳለሁ።
እያለች ነው መሀሌት። እንዴ ብሩክ ባይኖር እኮ ከብሩክ የባሰ ሰው መምጣቱን አትርሺ ስትላት ህጋዊ ሆኜ ነው እኮ የሚሄደው እና እንደውም እንደባለፈው ለምን አብረሽኝ አትሄጂ? አልሄድም ማለት ምን ችግር አትቅርቢ። ችግር አለ ችግር ጠልተሽ ከችግር ወጥተሽ አለማወቅሽ ግን ይገርመኛል። እኔ ገንዘብ ባይኖረኝ አንድም ቀን ቤትሽ አታሳድረኝ። አቤት እንግዲህ እህትና እህት ጭካኔ በጣም ነው የሚያሳዝነው። ብር ባይኖረኝ አንድ ቀን ቤትሽ አታሳድርኝ ማቃለው ትላታለች ማለት። እህቴቱ ደግሞ ያም የሆነ ይህ እኔ ችግር አልወድም አንቺን ተከትዬ አልሄድም እያለች ነው። እንደዚህ አይነት እህትና ወንድም አለ እንዴ? የችግራችሁ ጊዜ ጥሏችሁ የሚሸሽ እህትና ወንድም ካለ በጣም አደጋ ነው። እንግዲህ ሉላ ደበራት። የሆቴል ኑሮ የሚገዛ ምግብ በጣም አስጠልቷታል። መቼ ነው ግን እኛ የራሳችንን ህይወት የምንኖረው? ከሚገዛ ነገር ምግብ መቼ ነው የራሳችንን ምግብ ሰርተን የምንበላው? እያለ ትገኛለች። አብረኛ አይደል እንዲያወልቀው ምን ልበልህ? ለሱ አይደለም የደወልኩት ለዋሽ እንዴ ናፍቀኛል። እንግዲህ እንደ ሰዎቹ ወግ ድረሰኝ እኔንም ናፍቀኸኛል በይኝ አላለም። አብሮ ብሎ አብሮ መናፈቅ ነገሩ ፍቅር ላለው ሰው ለአንድ ሰዓት መለየት ናፍቆት ነው። እንግዲህ ሉላ ስመጣ መጎስን ስመጣ ማር ይዘልኝና ስትለው እንዴ ያረገሽ እንደለንም ኧረ እኔም ጠርጥሬ ነበር ቤተሰብ እና ሲላ አርግዘሻል እንዳላት እሱ ራሱ እንዲ በወዴና ላይ አየሁም እንዳለች እሷ ራሱ እንግዲህ ቅድስትና ዳጣ ሲያወሩ ዳጣ ያን ነገር ሰጠሽው እንደ ለቦራ ስትላት እኔም የሚያንገበግበኝ እሱ ነው። እንግዲህ በጣም ፈራው ገፍትሬው ወጣሁ የዛኔ ስትላት እንዴ እንዴት ያንገበግብሻል አልሰጠሁትም ብለሽ ስትላት እንግዳውስ ለመድብል ጀባበው ስትላት በጣም ተናዳባታለች። እየደበደበቻት ትገኛለች። ምን ችግር አለው አላለችም ወይ ዳጣ? ሁሉ ነገር ከእሷ ጋር ችግር የለውም። ያልነገርኩ ነገር አይታወቅም። አይ አልነገረችኝም። ዝና ጋር ምትን የሚመስለው ምን ነው? አይታታል እንዴ? በነገራችን ላይ የቤቴን እንደሆነ እንግዲህ መድብል የት ናት መሀሌት ብሎ ሲጠይቃት እህቴን እንደ ወንድምህ እንዲጎዳት አልፈቅድልህም ስትለው እህትሽ ናት እንጂ ወንድሜን የጎዳችው ወንድሜ እህትሽን አልጎዳትም እያላት ነው። እንግዲህ መሀሌት የት እንዳለች ለማወቅ ከፍራታ ጋር ደውሎ ነበር መድብል። እሺ ድጋሚ እኮ መጥሪያውን ወስዶ ይስጣቸው ብዬ እኮ ነው። ለምን ፖሊስ ራሱ አይደለችው አልደረሰንም ይላሉ ብዬ እኮ ነው። ግን ምን ነው ችግር አለ? አንቺን ነው የሚያገናኘው ችግር ነው የምንገናኘው ችግር ሲፈጠር ነው። ከዛ ውጭ አንቺ ነህ ሚስቴ እህቴ አለሽ ያለሽበት በ5 ደቂቃ ውስጥ ነሽ። የእነ ብሩክ ሰፈር እኮ ነው ያለሁት። በዛ ላይ በጣም ሩቅ ነው። የፈረስ ትከፍልኛለሽ? አህያ ከመጣሽ እከፍልልሻለሁ። ትቀልጃለሽ። የምትፈልጊ በእግርሽ ነይ። እሺ እንግዲህ የታክሲ ትከፍልልኛለህ ወየሪያድ እያለችው ነው። በፈረስ ከመጣ የፈረስ ትከፍልልኛለህ ነው እንጂ በአህያ ከመጣሽ እከፍልልሻለሁ እያላት ይገኛል። ስትፈልጊ በእግርሽ ነይ እያላት ነው። እንግዲህ እሷም በእግሯ ነክተዋለች ማለት በዛ ላይ ለቅድስት ቤት የታሰበው ይሄ ነው። ዝና ለሺህ ሰው አይመለስም። እንግዲህ መድብል ሰዓት የላሰ ጀግና ነው ስትለው ዝና ለሺህ ሰው አይመለስም እያለ ነው። እንግዲህ መድብል ድፍት አርጎ አሳይቶታል ጀግንነቱን ማለት ነው። ግን እሱ አሁንም ከመሀሌት ፊት አልሸነፍም ባይ ነው። እንዴት ተደበደበ ረስቶት ማለት ነው። ወይም ከመሀሌት ፊት ያለ መበገር እያወራ ይገኛል። እንግዲህ እንትናን ምሳሌን መግደል አለብሽ እያለ እየመከራን ነው ዝና። ምሳሌን ከገደልሽ ብሩክም ከጠፋ የቤቱ ወራሽ አንቺ ነሽ እያላት እሷም ደስተኛ ሆናለች። ግን እኮ ሰው ገድዬ ቤት እንዴት ተረክቤ በሰላም ቁጭ ላለሁ ብለህ ነው ስትለው፣ እንዴ በፊትስ ልገለያት አልነበር እንዴ? ስለዚህ አሁን መግደል አለብሽ እያላት ነው። ምሳሌ ለምን አባቷን ጠፍቷ ማለት ነው። ምናልባት ልጁ አንድ ነገር ብትሆን ከተደበቀበት ሊወጣ ይችላል። ተደብቆ አይመስለኝም። ደግሞ ቆይ ለዚህ ብዬ ልጅቷን ብገል ምን ይጠቅመኛል? በደንብ ታገኛለች ያለምንም ሙግት ያለምንም ቤቱ እንኳ ሸጡ። እሱ ጠፋ እሷ ሞተች ማለት ቤቱ ያንቺ ነው ማለት
እንግዲህ ልጅቱን ከገደልሽ ቤቱን በአሰሪውም ኖረሽበታል እያላት ነው። ታገኛለሽ፣ ስለዚህ ቤቱን አንቺ ታገኛለሽ፣ ግዳያት እያላት ነው። እንደሆነች የድመት ነፍስ ነው ያላት። ቤት ቁጭ ብዬ እንኳን ነፍሷን ማጥፋት አልቻልኩም። እሷ እንደሆነች የድመት ነፍስ ነው ያላት እያለችው ነው። እሱ ግን የድመት ነፍስ ነው ያላት እያልሽ ወደኋላ አትቅሪ፣ አረገዋለሁ ብለሽ ወስኝ። እንግዲህ አደገኛ ሰው መሆኑን ዝናና ማህሌት በዚህ መልኩ እንረዳለን። እንግዲህ መድብል ዳጣ መድብል መጎስ ሆነው ማህሌትን በር ላይ እየጠበቋት ነው። እሷ ግን ብቅም አላለችም። እህቲቱ ስትወጣ ነው ያዩት ብቻ ነው እንግዲህ ናቶ ለሻይ ቡና እንበል ማህሌት እስከምመጣ ድረስ ቢሉትም መጎስና ዳጣ እኔ እዚህ ላይ ነቅነቅ ማለት አልፈልግም፣ እሷን እጠብቃታለሁ እንዳታመልጠኝ እያለ ነው መድብል። እንግዲህ ማህሌትና እህቷን ብቻ አብረው እየሄዱ እንግዲህ ማህሌትን እህቷን ኤፍራታን ነጥሏታል፣ ብር እንዲሰጥሽ ብሎ ማለት ነው መድብል። አሁን ማህሌት ብቻዋን እየተራመደ ነው ያለችው፣ ምክንያቱም ማህሌትን ለመያዝ እንዳመችው ማለት ነው። እንግዲህ ማህሌት ቀጭን ቧያ ላይ ወደ ነብሩክ ቤት እየሄደ ትገኛለች። መድብልና ዳጣ መጎስ ሆነው እየተከተሏ ነው። እንግዲህ ማህሌትን ይዟታል፣ ተከትለዋት ገብተዋል ማለት ነው። በሚገርም ሁኔታ ተከታትለዋታል። እንግዲህ ማህሌት ከተያዘች በኋላ ምን እንደሚፈጠር ብሩክ እንዴት እንደሚገኝ ቦታ እየፈለጉ ነው ማለት ነው። ስለተከታተላችሁ አመሰግናለሁ። በድጋሚ አጠር መጠን ባለ መልኩ ይዤላችሁ እመጣለሁ። ቤተሰብ ሰብስክራይብ፣ ላይክ አድርጉኝ። ባይ ባይ።